ሰላም የኢትዮጵያ ሰዎች እንዴት ቆያችሁ? ሜሪላንድ ነኝ። ዛሬ የመጣሁት በአዲስ የዩቲዩብ ቻናሌ ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። እስኪ ዛሬ ያስኩትን የቢዝነስ ሀሳብ ላማክራችሁ። አንዳንድ ሰዎች የገንዘብ መጠን ኑሯቸው ምን ልስራ፣ ምን ብሰራ ነው የምንለወጠው ብለው ይጨነቃሉ። እውቀት ኑሯቸው ይሆናል እኮ አሊያም የሆነ ስራ ሙያ ግን ከምር በዛ ሙያ ባለኝ ትንሽ ሙያ ወይ ያለኝ ተሰጥኦ ወደ ተግባር ወደ ስራ በቀይረው ያተርፍልኝ ይሆን? ያሳድገኝ ይሆን? ወይስ ሌሎች ሰዎችን የቀየረው ያኛው ስራ ለሞክረው ይሆን እያሉ አለሙያቸው ያለ ስራቸው እንዲሁም ያለ ፍላጎታቸው ጀስት እንደዛ ሰውዬ ኢንካም ለማሳደግ በማለት ብቻ ሀሳባቸው ይሸራርፋል። ለምሳሌ እኔ እንደ ሀሳብ የያዝኩትን የስራ ዘርፍ እስኪ ላማክራችሁ። ማለት አሁን ተቀጥሬ የሰራውበት ያለውና ወደፊትም በዚህ ሙያ ሰርቼ ለውጠኛል ብዬ የያዝኩት ሀሳብ አንዱ ነው። የትምህርት ደረጃዬም በዛው ሙያ ስለሆነ ማለት ነው። የአይቲ ምሩቅ ነኝ። በዚህ ሙያም 2 አመት አገልግያለሁ፣ ሰርቻለሁ። እኔ ቢዝነስ ወይም የራሴ ስራ ለመክፈት አሰብኩ እንበልና በቀላሉ ከ200 እስከ 250 ሺህ ብር ያስፈልገኛል። ምክንያቱም የምከፍተው የስራ ዘርፌ ቢዝነስ ሴንተር ነውና። በዚህ እንደኔ አይነት ሙያ ኖራችሁ መክፈት ላሰባችሁ ሰዎች አብረን የሚያስፈልገውን የኑሮ ዝርዝር እናውጣ። እስኪ ከኮፒ ሜሽን እንጀምር። አንድ ኮፒ ሜሽን አሁን ባለው ሞዴል እና ባለው ዋጋ ካኖን ኢሜጅ ራነር 2520 ኔትወርክ ፕሪንተር ዩዝድም ቢሆን ብንጠቀም፣ ኤፕሶን ከለር ፕሪንተር L382 ብንጠቀም፣ ኮምፒውተራችን ደግሞ ሌኖቮ ቢሆን ይመረጣል። አዲስ ጄኔሬሽን። ሌላው ደግሞ 3 ሪዘርቭ ክሊንት የሚጠቀምበት 3 ቅያሪ ስራችን ቦታ የሚሆን HP ብንጠቀም 3 ያው ሞዴሉም ትንሽ ወረድ ያለ። ሌላው ደግሞ መብራት ሲጠፋ ስራችን እንዳይቋረጥ ባትሪ ሴቨር ያስፈልገናል አይደል? ለሱ ደግሞ ኤፕሲ ስማርት UPS 1000 ቢያስፈልገን። ላምኔት ባይዙ ሁሌ ላምኔት ስንገዛ አዲስ መሆን አለበት። ቢበላሽብንም ምንም ቢሆን አዲስ ይመረጣል። ምክንያቱም በአገልግሎት ጊዜው የሙቀት መጠኑም እቃውም ኳሊቲውም ፓወሩም እየቀነሰ ስለሚመጣ ዩዝድ ገዝተን ከምንጠቀም እንደምንም አዲስ ኤስሪ ላምኔት ቢሆን ይመረጣል። ባይንድ ዩዝድ ቢሆን ችግር የለውም። ስቴፕላይዘር ቤዚክ ነው። ምክንያቱም የሀገራችን የመብራት ፓወር ስለማይታወቅ ቢኖር ይመረጣል። እነዚህ በጽሁፍ መሰሪያ ቤቱ የያዝናቸው ሲሆኑ በዛም የወረቀት ዋጋው ለአንድ ባኮ ማለት 5 ፒስ የሚይዘው በ2500 ብንፈልግ በብዛት ማባዛት ይቻላል። እኔ ጀስት ለመጀመሪያ ያክል ቤዚክ ያስፈልጋል ቢያያዝኩት ነው። እነ ወንበር፣ የኮምፒውተር ስታንድ ምናምን ሳናካትት ነው የዘረዘርናቸው። ብዙ ጥቃቅን ነገሮች አሉ መያዝ ያለብንና ደንበኞች መጥተው የለም የሚባል ነገር እንዳይኖርና እንዳይመለሱብን በዛም ብንይዘው እንደነ እርሳስ፣ ቢሮ፣ ፓርከር፣ ማስታወሻ ደብተር፣ ባጅ ማንጠልጠያ፣ ካኪ፣ ክላሰር፣ ከለር ፔፐር ብዙ ነገሮች አሉ ስቴሽነሪ ውስጥ የሚገኙና ክሊንት መጥቶ እኛ ጋር ባያጣቸውና ምናተርፍላቸው ምንላቸው እቃዎች ናቸው። እነዚህ ያሟላን ማለት ከስተመር ከኛ ቤት ሳይወጣ ተጠቀመ ማለት አይደለ? እስኪ ዛሬ ለአዲስ ቢዝነስ ካወረድ ነው ሀሳብ እንዲሁም ከዘረዘር ነው ማተር በትንሹም ቢሆን እነዛ ቤዚክ እቃዎች እስኪ ዋጋቸው እንደምንም እና ዛሬ የኢንቨስትመንት ውይይታችን እንበለው ምክክራችን መቋጫ እና በጅለት ይሄውና እቃዎቻችን ካኖን ኢሜጅ ራነር 2520 ኔትወርክ ፕሪንተር በ70,000 ብር ይዘነዋል። ኤፕሶን L382 ከለር ፕሪንተር በ30,000 ብር ይዘነዋል። ሌኖቮ ኮር i5 7500 CPU 3.440 በ40,000 ብር ይዘነዋል። ቀድም እንዳልነው አንድ 3 ምን አድርገውና ለእያንዳንዱ በ15,000 ብር ይዘው 45,000 ብር መጣ አይደል ለሶስቱ። UPS ደግሞ 10,000 ብር ይዘንለታል። ኤፒሲ ስማርት 1000 ነው። ላምኔት 10,000 ብር ይዘነዋል።
ባይንድ 10,000 ብር፣ ስቴፕላይዘር በ8,000 ብር ያዘው። ወረቀት ለአንድ ፓክ 2500 አላልኳችሁም ቅድም? በአራት እና ባዛውና 12500። ቅድም አክሰሰሪ ውስጥ ይጠቅሙናል ቢያስኳቸው ቶታሊ በ15,000 ብር ነው ያዘው ለሁሉም። ጠቅላላ ድምራችን 250,000 ብር እና 500 መጣብ አይደለ? እንደውም 500ዋ ከእቅዳችን ውጪ ናት። እንያዛት። ለማንኛውም የገበያው ነገር ስለማይታወቅ ቆይ እንዴ ዋናው ነገር ረሳ ነው። የቤት ክራይ ስቀልድ ነው። ያው ማለቴ እሱ እንደየ የስራ ቦታው ስለሚለያይ እንደ ቤዚክ ቲንክ ባንይዘው ችግር የለውም። እንደዚህ ስል ግን የቤት ክራይ ራሱ ትልቅ ወጪ ሳይሆን ቀርቶ አይደለም። ቦታ መምረጡም እንደዛው። እንደውም በዚህ ሰዓት ናናን የሚያዞረው ማን ሆነና እና ቤተሰብ በዚህ ሙያ ማደግ የፈለጋችሁ እየሰማችሁኝ ያላችሁ ከሆነ ከምር በጣም የሚያዋጣ ቢዝነስ ነው። ሆኖልኝ በቅዴ ላይ ያለ ቢዝነስ ነው። በዛ ላይ በስሩ ብዙ የሚሰሩ ቢዝነሶች አሉ። ለምሳሌ እንደ የቁብ ደብተር፣ እንደነ ባነር ማለት በካሬ ትዕዛዙን በመቀበል ውጪ ማሰራት ይቻላል። ብቻ ምን አለፋችሁ የማይሰራ ስራ የለም። ምክንያቱም ቢዝነስ ሴንተር ነው። ኢንተርኔት በማስገባት ሁሉም በኮኔክሽን የሚሰሩ ነው። ቤቱ ሆኖ አሟሉ ማለት ይሄ አይደለ? ያው ከናንተ አውቄ ሳይሆን ያወቅኩትን ላላወቀ ሀሳቤን ለናንተ ሼር ላርግ በማለት እንጂ ለዛሬ ያዝኩትን የኢንቨስትመንት ውይይት በዚሁ ልቋጭ። በዚህ ቪዲዮ የተሰማችሁን ሀሳብ አስተያየት ሼር አርጉኝ፣ እቀበላለሁ። ለዚህ ፔጅ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ይሁኑ። ለዩቲዩብ ዓለም አዲስ ስለሆንኩኝ ድጋፋችሁ አይለየኝ። ወዳችኋለሁ። ቻው ቻው።